ሰላም ጤና ይስጥልን ውድ የምልከታ ቲቪ ቤተሰቦች በቅድሚያም ወዳችሁና ፈቅዳችሁ ስለምታዳምጡን እያመሰገንና የዕለቱን ወሬዎች እንንገራችሁ። የተጫዋች አለልኝ አዘነ የይግባኝ ውሳኔ ነገ በወላይታ ሶዶ ይሰጣል። ያለልኝ አዘነ የይግባኝ ውሳኔ ነገ በሶዶ ይሰጣል። ቀደም ሲል ባለቤቱና የባለቤቱ እህት ባል ጥፋታቸውን አምነው ተፈርዶባቸው ነበር። መጋቢት 8 2018 ዓ.ም የብሔራዊ ቡድንና የባህር ዳር ከተማ እግር ኳስ ክለብ ተጫዋች የሆነው አለልኝ አዘነ ጉዳይን አስመልክቶ ከዚህ ቀደም የተሰጠውን ውሳኔ በመቃወም በቤተሰቦቹ የቀረበው የይግባኝ አቤቱታ ነገ መጋቢት 9 ቀን 2018 ዓ.ም የመጨረሻ ውሳኔ እንደሚያገኝ ታውቋል። ባለፈው የካቲት 5 ቀን 2018 ዓ.ም በዋለው ችሎት መዝገቡን ሲመረምር የቆየው የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት የወላይታ ምድብ ችሎት ለነገ የካቲት 9 ቀን የይግባኝ ውሳኔ ለመስጠት ቀጠሮ ይዟል። ፍትህ ላለኝ በሚል ድምፃቸውን ሲያሰሙ የቆዩ የቤተሰቡ አባላትና ወዳጆቹ የነገው ውሳኔ ፍትሐዊ እንዲሆንና እውነቱ እንዲወጣ መላው የኢትዮጵያ ሕዝብ በተለይም በቅርብ ርቀት የምትገኙ የአርባ ምንጭ ነዋሪዎች፣ የወላይታ ሶዶ ሕዝብ፣ የእግር ኳስ አፍቃሪዎችና ደጋፊዎች ነገ ጠዋት በችሎቱ በመገኘት ከቤተሰብ ጎን እንድትቆሙ እና የፍርድ ሂደቱን እንድትከታተሉ ጥሪ ቀርቧል። የችሎቱ ቦታና ሰዓት ነገ መጋቢት 9 2018 ዓ.ም ሰዓት 3 ሰዓት ጠዋት 3 ሰዓት ቦታ ወላይታ ሶዶ ከተማ በእመቤታችን የቁስቋም ማርያም ቤተክርስቲያን ፊት ለፊት በሚገኘው የክልሉ ጠቅላይ ፍርድ ቤት የወላይታ ምድብ ችሎት። እስካሁን ላደረጋችሁን ሁሉ ምስጋናችን ከልብ ነው። ነገም ከጎናችን እንደምትሆኑ ተስፋ እናደርጋለን ሲሉ ያለልኝ አዘነ ቤተሰቦች ገልጸዋል። ፍትህ ለሚገባቸው ሁሉ ይሁን። ይህ ምልከታ ቲቪ ነው። መልካሙን ሁሉ ተመኘ።